ማርያም የምንለው ምን ፈልገን መስሏችሁ ነው? ለምታንሰው የሰጠውን በረከት በምትበልጠው ውስጥ በረከት እንዳለ አምነን እኮ ነው ማርያም የምንለው። እንኳን በእመቤታችን በአብርሃም ውስጥ በረከት እንደሰጠ አልሰማችሁም? ለበረከት ሁን፣ የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ፣ አንተ በረከት ነህ አለው። በረከት እንኳን በእመቤታችን የበረከት ሕይወት እግዚአብሔር የሚሰጣቸው እነዚህ ቅዱሳን መጽሐፍ ቅዱስ ምን እንደሚል አላነበባችሁ? በረከት በጻድቅ ራስ ላይ ነው ይላል። በረከቱን የምንፈልግ ከሆነ ጻድቃንን ገሸሽ ማድረግ ነው እንዴ የሚጠቅማችሁ? በዛች በረድኤት ላደረባት እግዚአብሔር በረከት ካለው በእውነት በአማናዊነት በኩነት በተዋህዶ ስጋዋን ነፍሷን ውሃዋን ጸጉሯን ከወሰደባት ምንም በረከት የለው። እናንተ ኧረ ውሸት ነው ወገኖቼ። አንዳንድ ሰዎች ክርስቶስ እናቱን ችላ ያለ ይመስላቸዋል። ይኸውላችሁ አይኑን ሲከፍት ያያት እሷ ናት። ለመጨረሻ ጊዜ አይኑን ሲዘጋም ያያት እሷ ናት። ወገኖቼ የመጨረሻው ኑዛዜ ቅድመ ምዕራችን እንዳሉት ቤት የለው። እንኳን ቤት ራሱን የሚያስጠጋበት ቤት አይደለም፣ ለወፎች መጠጊያ የሚሆን እንኳን አልነበረው። እንዳወርሰን ቀሚሱን ትላንት ነገርኳችሁ። ተካፍለው ወሰዱበት፣ ዕጣ ተጣጥለው ወሰዱበት። ልብስ የለው፣ እንኳን ልብስ መቃብር እንኳን የለው። መቃብር እንኳን እኮ ነው የነፈግነው። እናንተ ቤት አጣን ብላችሁ አታኩርፉ። አምላካችሁ እንኳን ቤት አልነበረው። ባለጠግነት ቀረብን ብላችሁ አታውረምርሙ። ባለጠጋው ስለኔና ስለናንተ ደሃ ነው የሆነው። ሰው ሸሸኝ እንዳትሉ። ማን አብሮት ይቆማል ከእናቱና ከቅዱስ ዮሐንስ በቀር? መቃብር እንኳን ነፍጋለች። እንዳይከፋችሁ እንዳያማችሁ። ለሱ ያልሆነች ዓለም ለእናንተ ጀርባ ብትሰጣችሁ ብርቅና ድንቅ አድርጋችሁ እንዳትቆጥሩት። ግን ለዓለም የሰጠው ኑዛዜ ቢኖር እናቱን ነው የሰጠው። ውሰድ አለው። ይዟት ወሰዳት። ማርያምን ለመውሰድ አትፍራ አይደል ያለው? ለመውሰድ እንዴት ትፈሯታላችሁ እናንተ? አትፍራ፣ ውሰዳ። በቤት አስገባ። በልብህ ቤት የሚለው ልብ ነው። ቤትህን አስተካክል ሲለው ሕዝቅያስን ልብህን ነው። በልብህም አኑራት።